አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። እንግዲህ ዛሬ የምገኘው ወደዛ ጸበሪቱ የሚባል ቦታ ነው እና በዚህ አካባቢ የተወለዳችሁ እና ቤተሰብ ምናምን ያላችሁ ኮሜንት ላይ የተወለዳችሁበት ቦታ ጸበሪቱ የሆነ በጸበሪቱ አካባቢ የተወለዳችሁ ልጆች በኮሜንት ጻፉ ማለት ነው። እና እንደምታዩት ያለሁት ጸበሪቱ ነኝ እና ነፋሻ አየር እየተቀበልኩ ነው። እና እንደምታዩት ፓርክ ነው የሚመስለው። እኔ በዚህ ሲጀመር መጥቼ አላቅም። ሲጀመር በዚህ መጥቼ አላቅም። ጨርሶ በቃ ባህርዛው ያለው እና ለማንኛውም በዛ አካባቢ ያላችሁ በኮሜንት ጻፉ። ሀሳብ እንትናችሁን በኮሜንት ስጡኝ፣ አስተያየታችሁን። በዚህ ሁላ በጣም በቃ እንዲያው በቃ ልዩ ልዩ ቦታዎች ናቸው እነዚህ። እንግዲህ በጣም ነው አየር ያላቸው። አየር የሚፈልግ እንግዲህ አየር እንትን እዚህ የቁጭ ብሎ ነበረ አየር መቀበል ሲጀመር እና እናቴ ጋር በሰላም ያገናኘኝ አድርገኝ። እዚህ ነው መተን አየር የምንቀበለው። እናቴ ጋር በሰላም ትምጣልኝ እንጂ እና እናቴ ይሄንን ቦታ ታውቀዋለች። እና ያው የምሄድበት ሁላ ጸበሊቱ ነው። በጸበሊቱ አካባቢ ነው። ፊት ቲያታ በማይኖርበት ጊዜ እዚህ ነበር ቲያታ የሚጠለፈው። ከጸበሊቱ የሚጠለፈው ቲያታ ይሄ ነበረ እና ግንዱ ምኑ በዚህ ነው ያለው። ያው ታራራው እንትን ሁላ ገደሉ ሁላ በወዲያ ነው በወዲያ እና እንደምላችሁ ያው ታራው ሁላ ባህር ዛፍ ሁላ እዚህ ነው ያለው። እና ደግሞ ያው ይሄ የምሄድበት ሁላ ያው እና እንደምላችሁ በዛ አካባቢ የተወለዳችሁ አሁን ድንጋይ ላይ ቁሜ ነው የምገኘው። እንግዲህ በዛ አካባቢ ያላችሁ እንግዲህ ኮሜንት ላይ ጻፉ። እና ዛሬ የሆነ ግብዣ ሄጄ ነበረ። የሆነ ሙስመያ የምትባል ጋብዛኝ ሄጄ ነበረ። ግብዣዋን ተቀብያት አግልቷን ምናምን ጎብኝቼላት መጣሁ። እና በጣም ነው የሚያምረው፣ አይቼላታለሁኝ። እና በጣም ነበር የሚያምረው፣ በጣም ያምራል። የኛንም ቤት እንደዛው ነው የማደርገው ብያለሁኝ። እና ሀሳቤ ሁላ ይበልጥ እና በዚህ አካባቢ ባህር ዛፍ ነው ጨርሶ ደግሞ ያ ባህር ዛፍ እና እንትን ነው ጤንንች። ይሄ ምንድነው ጽር ነው። በዚህ ደግሞ የሆነ ቤተ ክርስቲያን አለ። ሁሉም እና እንደምላችሁ እና በዚህ አካባቢ ላይ ነው የምገኘው ዛሬ። ወደዛ ግብዣ ሄጄ አዘቀሙስ መያ ጋር ሄጄ ከዛ ስንመለስ ነው እዚህ ቦታ ይሄድ ነው እና ሄደን ስንመጣ ነው ይሄ ነው የምላችሁ። እና እንግዲህ ሀሳብ ኮሜንታችሁን የማበላሽ ነገር ካለ በኮሜንት ጻፉልኝ። አስተያየታችሁን ሰብስክራይብ እያደረጋችሁ እና ሰብስክራይብ አድርጉኝ፣ አበረታቱኝ። እና ሀሳብ እንትናችሁን በኮሜንት ጻፉልኝ። አንዳጋ እኔ ምንም የለኝ እና በዚህ ጻፉልኝ ነው የምለው። እና በዚህ ነው የምጽፈው። ሰላም አለይኩም ወራህመቱላሂ ወበረካቱ።